ዊሊያም ኬሪ 1761 እስከ 1834 ወንጌል ሰፊ በሆነውና ሕዝብ በበዛበት በህንድ አገር እንዲታወቅና እንዲሰራጭ እግዚአብሔር መሳሪያ አድርጎ ከተጠቀመባቸው ሰዎች አንዱ ዊሊያም ኬሪ የተባለው የእንግሊዝ ሀገር ተወላጅ ነው። ኬሪ በእንግሊዝ ሀገር በ1761 ዓመተ ምህረት አነስተኛ በሆነ መንደር ተወለደ። አባቱ በመንደሩ ትምህርት ቤት የሚያስተምር ሰው ነበር። ስለሆነም ዊሊያም በልጅነቱ በመጠኑ ከመጽሐፍት ጋር ለመተዋወቅ እድል የገጠመው ልጅ ነበር። አባቱ ክርስቲያን ስለነበረ ሁል ጊዜም ከመጽሐፍ ቅዱስ ያነብለትም ነበር። ልጁም ወደ ቤተ ክርስቲያን ይሄድ ዘንድ ይጠነቀቅለትም ነበር። ጫማ ሰሪና የመጽሐፍ ወዳጅ ዊሊያም ትምህርት ፈላጊ ስለሆነ መጽሐፍትን ያነብ የነበረው ከፍተኛ በሆነ ጉጉት ነበር። በተለይም ማንበብ የሚወደው ስለ ሩቅ አገሮች እዚያም ስለሚኖሩ ሕዝቦች ነበር። ብቻለውም እነዚያን ሕዝቦች ለማየት ቋንቋቸውንም ለመማር ይናፍቅ ነበር። ለጊዜው ግን የእንጀራን ነገር ማሰብ ግዴታ ሆነበት። ምክንያቱም ወላጆቹ ቤታቸውን ለማስተዳደር የነበራቸው ገንዘብ አነስተኛ ስለነበረ ነው። አባቱ ከማስተማር ስራው የሚያተርፈው ገንዘብ ቢኖረውም በቤት ያሉት በምቾት እንዲኖሩ የሚያስችላቸው አልሆነም። ስለሆነም ብዙ ጊዜ ሳያልፍ ትንሽ ገንዘብ ለማግኘት እንዲችል ዊሊያም ሥራ መያዝ ግዴታ ሆነበት። በ14 ዓመት ዕድሜውም በጫማ ሰሪ ቤት ሥራ አገኘ። እዚያም ሲሰራ ሳለ ከክርስቲያኖች አንድነት መለየት እንደማይገባው ተሰምቶት ቃለ እግዚአብሔር ወደሚነገርበት ጸሎት ቤት መሄድ ጀመር። እግዚአብሔርም በቃል እንደጠራው በግልጽ ተሰማውና ወደ ቤተ ክርስቲያን ተጠግቶ አባልነት ሰጠው። ከዚያም ሚስት አግብቶ የራሱን ቤት መሰረተ። ለጊዜውም የራሱንና የቤተሰቡን ኑሮ ለመግፋት የቻለውን ጫማ በመስራት በትምህርት ቤትም በማስተማር በቤተ ክርስቲያንም ሰባኪ በመሆን ነበር። ክርስቲያኖች ለወንጌል ሥራ እንዲተባበሩ አጥብቆ አሳሰበ። የተጠቀሱትን ሥራዎች ከመስራቱም በላይ ጊዜውን ማሳለፍ የሚወደው መጽሐፍትን በማንበብ ነበረ። በተለይም በውጭ አገር በሚኖሩት ሕዝቦች መካከል ስለተከናወነው የወንጌል ሥራ በማንበብ ልቡ ይማረክ ነበር። ክርስትናን ባላወቁ ሕዝቦች መካከል ወንጌል እንዲስፋፋ የማድረግ ኃላፊነት እንዳለበት ተገነዘበ። ይህም በግልጽ የታየው ነገር ስለሆነ በዓለም ሕዝቦች መካከል ወንጌልን እንዲያስፋፋ የአገሩን ክርስቲያኖች ለማነሳሳት ሲል አነስተኛ መጽሐፍ አዘጋጀ። የመጽሐፉም ርዕስ አሕዛብ ይመለሱ ዘንድ ክርስቲያኖች ምን የማድረግ ግዴታ እንዳለባቸው የሚመለከት ጥናት የሚል ነበር። ይህ መጽሐፍ ወደ ሕዝቦች ሁሉ ሂዱና ወንጌልን ስበኩ ሲል ጌታ ኢየሱስ የሰጠው ትእዛዝ በዚያን ጊዜ የነበሩትን ሐዋርያት ብቻ ሳይሆን እኛንም የሚመለከት መሆኑን መገንዘብ ያስፈልገናል በሚል ዓላማ የተዘጋጀ ነው። ስለ ጉዳዩም አጥብቆ እንዲያስቡበት በአካባቢው የነበሩትን ክርስቲያኖች የክርስቲያን መሪዎች ዊሊያም ኬሪ አጥብቆ ያሳስባቸው ነበረ። ከእግዚአብሔር ትልቅ ነገር ተጠባበቁ፣ ለእግዚአብሔርም ትልቅን ሥራ ለመስራት ትጉ አላቸው። በ1792 ዓመተ ምህረት በአንድ ጉባኤ ላይ ተገኝቶ ክርስቲያኖች ባልሆኑ ሕዝቦች መካከል የወንጌልን ሥራ የመስራትን አስፈላጊነት ምክንያት በማድረግ ኬሪ የተናገረው ታላቅ ቃል በቤተ ክርስቲያን ታሪክ ስሙን የሚያስጠራ ሆነ። በትንቢተ ኢሳይያስ በምዕራፍ 54 ቁጥር 2 እስከ 3 የተጻፈውን ቃል መነሻው በማድረግ ከእግዚአብሔር ትልቅ ነገር ተጠባበቁ፣ ለእግዚአብሔርም ትልቅን ሥራ ለመስራት ትጉ ብሎ ተናገረ። በእርሱ አባባል ትልቅ ሥራ ወንጌልን በዓለም ሕዝቦች መካከል የማስፋፋት ተግባር ነው። ክርስቲያኖች ተባብረው ይህንን ቅዱስ ሥራ ለመስራት ቢጀምሩ ከእግዚአብሔር ትልቅ ነገር ሊጠባበቁ ይችላሉ። በወጠኑትም ነገር እግዚአብሔር እንደሚረዳቸውና የሚያስፈልጋቸውን ሁሉ እንደሚሰጣቸውም ሊተማመኑ ይችላሉ ማለቱ ነው። ዊሊያም ኬሪ ሌሎች ክርስቲያኖች ወደ ህንድ አገር ሄደው ወንጌልን ለማስፋፋት እርምጃ እንዲወስዱ በማሳሰብ ብቻ አልተወሰነም። እኔ ራሴ እጄ በውጭ አገር የወንጌል መልእክተኛ መሆን ያስፈልገኛል እስከ ማለት ደረሰ። ለዚህም እግዚአብሔር እንደጠራው በግልጽ ተሰማው። የእግዚአብሔርን ጥሪ በመከተል በ32 ዓመት ዕድሜው ከሚስቱ ጋር በመርከብ ተሳፍሮ ወደ ህንድ አገር ተጓዘ። ህንድ የተለያዩ ነገዶች የበዙበት ሀገር እንደመሆኑ የቋንቋዎችን ብዛት ከፍ ያለ ነው። ዊሊያም ኬሪም ስራ ለመጀመር እንዲችል አስቀድሞ ከባድ የሆነ የቋንቋ ጥናት መያዝ ግዴታ ሆነበት። ደግነቱ የሚያስደንቅ የቋንቋ ተሰጥኦ ያለው ሰው ነበርና በአጭር ጊዜ ውስጥም 3 ቋንቋዎችን ለመልመድ ቻለ። በሰባተኛው ዓመት አንድ ሰው
አመነ። የቋንቋ ጥናቱን እንዳጠናቀቀ የማስተማርና የመስበክ ሥራውን ጀመረ። ውጤቱ እንዴት ሆኖ ተገኘ? ሰው ቃለ እግዚአብሔርን በመስማት በቅጽበት ያምናልን? ኬሪ ከዘራው የወንጌል ዘር ምንም ፍሬ ሳይታይ ረጅም ጊዜ አለፈ። 1 ዓመት በሙሉ በትጋት ካስተማረ በኋላ አንድም ሰው ገና አላመነም ነበር። በሁለተኛውም ዓመት ቀጠለ። ያመነ ሰው ግን አልተገኘም። ኬሪ ይህን ያየ ሳያዝንበትና በብርቱ እየጸለየበት እንዳልቀረ እንገምታለን። በዚህም መካከል ተጨማሪ ሐዘን ደረሰበት። ይኸውም ልጁ መሞቱ ነው። ቢሆንም ሥራውን በትዕግሥት ቀጠለ። 5 ዓመት አለፈ። ያመነ ህንዳዊ ግን አልተገኘም። ከዚያም በኋላ ሚስቱም ታማ በሞት ከዚህ ዓለም ተለየች። አሁንም ቢሆን ኬሪ አገልግሎቱን አላቋረጠም። 7 ዓመታት ካለፉ በኋላ ከሥራው የመጀመሪያውን ፍሬ ለማየት በቃ። ይኸውም አንድ ሰው ወንጌልን ማመኑ ነው። ስሙ ክሪሽና ፖል ይባላል። ኢየሱስ ክርስቶስ ከኃጢአቴ ሊያድነኝ የመጣ ነው ብሎ አመንና የጥምቀትን ጸጋ በመቀበል ክርስቲያን ሆነ። ዊሊያም ኬሪም አንድ ሰው ወደ ክርስቶስ በማምራቱ ምን ያህል እንደተደሰተ ማመን አዳጋች አይሆንም። ክሪሽና ካመነ በኋላ ሌሎችም ወንጌልን ለመቀበል በብዛት ይመጡ ጀመር። ራሱም በብዙ መቶ የሚቆጠሩትን በማጥመቅ ደስ አለው፣ እግዚአብሔርንም አመሰገነ። በቤተ ክርስቲያን ሥራ ያሳለፈው ጊዜ ረጅም እንደመሆኑ መጠን ያበረከተው አገልግሎት ሰፊ ነው። በእግዚአብሔር ጸጋ ከአገልግሎቱ የተገኙት ውጤቶች ባጭሩ ከዚህ ቀጥሎ ተጠቅሰዋል። አንደኛ፣ የራሱን ቤተ ክርስቲያን ብቻ ሳይሆን ሌሎች የውጭ ሀገር አብያተ ክርስቲያኖች ወደ ማህበሩ ወደ ወንጌል ወዳልደረሰባቸው ሀገሮች የቤተ ክርስቲያን ሥራ እንዲጀምሩ በቃልና በጽሑፍ ቅስቀሳ አድርጓል። ለዚህም ሥራ መመሪያ ሊሆኑ ይችላሉ በሚል እምነት ቀጥሎ ያሉትን መሠረታዊያን ሐሳቦች አቅርቧል። አንደኛ፣ በዓለም ሕዝቦች ወንጌልን እንዲሰሙ ክርስቲያኖች በሚቻላቸው ሁሉ ብርቱ ጥረት ማድረግ ያስፈልጋቸዋል። ሁለተኛ፣ የወንጌልን መስፋፋት ለማፋጠን ከስብከት ጋር መጽሐፍ ቅዱስን ወደ አገሬው ቋንቋ መተርጎም በጣም አስፈላጊ ይሆናል እና እንድታሰብበት። ሶስተኛው፣ በተቻለ ፍጥነት በአገር ውስጥ ራሷን የቻለች ቤተክርስቲያን ለማቋቋም አስፈላጊ ነው። አራተኛ፣ የውጭ አገር የወንጌል መልእክተኞች የአገሬውን ባህልና አስተሳሰብ ጥሩ አድርገው እንዲያውቁት በጥንቃቄ ጥናት ሊያደርጉ ያስፈልጋቸዋል። አምስተኛ፣ በቤተ ክርስቲያን እድገትና ጥንካሬ ተብሎም ጊዜ ሳያሳልፍ የአገር ተወላጆች የሆኑት ወጣቶች ለመንፈሳዊ አገልግሎት ማሰልጠን እጅግ አስፈላጊ ነው የሚሉ ናቸው። ሁለተኛው የዊሊያም ኬሪ ሥራ የቋንቋ ሰው ነበርና በህንድ ሀገር በነበረበት ጊዜ 34 ቋንቋዎችን ለምዶ ነበር ይባላል። በዚህም ችሎታው የተጠቀመ ለህንድ ልዩ የበረከት ምክንያት ሊሆን የቻለው መጽሐፍ ቅዱስን በሙሉ ወይም በከፊል ወደ ልዩ ልዩ ቋንቋዎች በመተርጎሙ ነው። ሶስተኛው የዝቅተኛና የከፍተኛ ደረጃ ትምህርት ቤቶችን በማስከፈት ልጆችና አዋቂዎች በብዛት እንዲማሩ አድርጓል። አራተኛ የህንድ ሀገር አረማዊነት በተስፋፋበት ዊሊያም ኬሪ በነበረበት ዘመን በህዝቡ ላይ ጉዳትን የሚያስከትል ብዙ አይነት አጉል ልማድ ስር ሰዶ ነበርና እነዚህም ልማዶች እንዲወገዱ እርሱ ብዙ ጥረት አድርጓል። ለምሳሌ በህንዱ ሃይማኖት ተከታዮች መካከል በጣም አስቀያሚ የሆነ አንድ ልማድ ነበረ። ይኸውም ባልቴቶችን የማቃጠል ልማድ። እንደ ሀገሩ ባህል የሆነ እንደሆነ ሰው ከሞተ በኋላ አስከሬኑ በእሳት ይቃጠላል እንጂ መቃብር ተቆፍሮለት አይቀበርም። በሌላም በኩል ባሏ የሞተባት ሴት በሕይወት እንድትኖር አይፈቀድላትም። ስለዚህም ምን ያደርጓታል? የባሏን አስከሬን በሚቃጠልበት ጊዜ ሴቲቱም ገና በሕይወት ሳለች አብራት ይቃጠላለች። በተጨማሪም በህንድ አረማውያን መካከል ሴቶች ልጆችን የመጣል ልማድ ነበረ። ሕፃን በሚወለድበት ጊዜ ወንድ ከሆነ ወላጆቹን ደስ ያሰኛልና በደስታ ያሳድጉታል። ሴት ከሆነች ግን ብዙ ጊዜ ተፈላጊ አትሆንምና ይገሏታል። ዊሊያም ኬሪ ከመጠን በላይ ያወከውና ያሳዘነው ሶስተኛው ነገር የሀገሩ ሕዝብ ለምጻሞችን ከነ ሕይወታቸው መቅበራቸው ወይም በእሳት ማቃጠላቸው ነው። ለምጻም የሆነ ሰው በጤናሞች መካከል የተናቀና የሚሸሹት ከመሆኑም በላይ ለአገር ፈጽሞ የማይጠቅም ተብሎ ስለታየ እርሱን ማጥፋት ጥሩ ነው የሚል እምነት ነበራቸው። እነዚህ ከፍ ያሉ የተጠቀሱትን አስቀያሚና አሳዛኝ ልማዶችን ኬሪ በሕግ እንዲከለከሉ ለማድረግ ቻለ። አምስተኛ ወደፊት ሕዝቡ በብዛት መጽሐፍትን ማንበብ እንዲችል የሚረዳ ይሆናል በማለት ማተሚያ ቤት እንዲሰራ አደረገ። ስድስተኛ የቤተ ክርስቲያን አገልጋዮች የሆኑ ዘንድ ወጣቶች የሚሰለጥኑበት ከፍተኛ ትምህርት ቤት ወይም ኮሌጅ የተቋቋመው በኬሪ አነሳሽነት ነበረ። በዊሊያም ኬሪ የተጀመረው መንፈሳዊ እንቅስቃሴ
በቀን ብዛት ብዙ ተከታዮችን አገኘ። በርከት ያሉ የውጭ አገር የወንጌል ሥራ ማህበሮች የእርሱን አርአያ በመከተል በህንድ አገር ቤተክርስቲያንን ሥራ ለመጀመር ውሳኔ ያደረጉ። የወንጌል መልእክተኞችን መምጣት ጀመሩ። በየስፍራውም ሥራውም እየተስፋፋ ሲሄድ የምዕመናን ብዛት ደስ የሚያሰኝ ሁኔታ እየጨመረ መጣ። አብያተ ክርስቲያናት በብዛት ታነጹ። ክርስቲያኖችም በብዙ መቶ ሺህ የሚቆጠሩ ሆኑ። ዊሊያም ኬሪ በፈጸመው ሥራ ምክንያት በብዙ ሰው መካከል የተደነቀ ቢሆንም ራሱን ከፍ ለማድረግ የሚፈልግ ትዕቢተኛ ሰው ከቶ አልሆነም። ይልቅስ እርሱ የፈለገው የእግዚአብሔር ስም እንዲከበር ነበረ። ይኸውም የወንጌል መልእክተኛ ሊሆን የቻለው በራሱ ኃይልና በልሃት ሳይሆን በእግዚአብሔር ጸጋና ኃይል መሆኑ ጥሩ አድርጎ ስለተገነዘበም ነው። 41 ዓመት ቤተክርስቲያንን ካገለገለ በኋላ በሞት ከዚህ ዓለም የሚለይበት ጊዜ ደረሰ። ሰውነቱ ደግሞ በአልጋ ላይ ተኝቶ ሳለ የሚሞትበት ሰዓት መቃረቡ ተሰምቶት ካጠገቡ ለነበሩት ሰዎች ስለ መቃብሩ ሐውልት አንድ ቃል ተናገረ። ከሞትኩ በኋላ ስሜን እንዲሁም የተወለድኩበትንና የሞትኩበትን ዓመትና ዕለት ብቻ አኑሩልኝ። ከዚህም ሌላ ጥፋተኛ፣ ድሃ፣ ምስኪንም፣ ትልም ሆኜ ቸርነት በሞላበት ክንድ ላይ መውደቄ ነው የሚሉት ቃላት በሐውልቴ ላይ ቢጻፍልኝ ደስ ይለኛል በማለት ከዚህ ዓለም ተለየ። ዊሊያም ኬሪ